ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጃርቲዩብ አድማጭ ተመልካቾቻችን እንደምን ቆያችሁን። የዕለተ ማክሰኞ የካቲት 3 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠነቀቁ። ጌታቸው ፎርቹን ጋዜጣ ላይ ባወጡት ሀተታ ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት በነበሩበት ወቅት ህወሓት ውስጥ የሚገኙ አክራሪዎችን ሲያባበሉና ጊዜያዊ አስተዳደሩን በተደጋጋሚ ቀውስ ውስጥ ሲከቱ ነበር በማለት ሰዋል። አቶ ጌታቸው ጀነራል ታደሰ በሳቸውና በአክራሪዎቹ መካከል አሸማጋይ መስለው በመቅረብ የፓርቲው ጥገኛ አድርጓቸው እንደነበርን በመጥቀስ በኋላም ጀነራሉ የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸው በትግራይ ብዙ ጥፋት ማስከተሉን ገልጸዋል። ጀነራል ታደሰ የክልሉን ኢንቨስትመንትና መሬት ጉዳዮች እንዲቆጣጠሩ የተሰጣቸውን ኃላፊነት ራሳቸውንና በዙሪያቸው ያሉ አካላትን ለማበልጸግ ተጠቅመውበታል ያሉት ጌታቸው ጀነራል ታደሰ ለፈጸሙ ሴራና ጥፋት ሁሉ አለመቅጣታቸው ስህተት እንደነበረ አውስተዋል። ህወሓት የፌዴራል መንግስቱ አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ከሰሰ። ህወሓት በወጣው መግለጫ የኢትዮጵያ መንግስት እየቀሰቀሰ ያለው አዲስ ዙር ደም አፋሳሽ ጦርነት እንዲቆም ጠይቋል። ታይምስ መረጃ የተከታተለው ይህ የህወሓት መግለጫ ባለፈው ሳምንት በሰራዊቱና በሰላማዊ ህዝቡ ላይ በሰማይና በምድር በተፈጸመ ጥቃት የወገኖቹን ህይወት አልፏል ብሏል። የኢትዮጵያ መንግስት አሁን ላይ መጠነ ሰፊ የጦር መሳሪያና የሰራዊት እንቅስቃሴ በማድረግ ግዙፍ ወታደራዊ አቅሙን ወደ ትግራይ በማስጠጋት ሌላ ዙር ጦርነት በማሴር ላይ ይገኛል ሲልም ድርጅቱ ከሷል። ህወሓት በፕሪቶሪያው የተደረሰው የተኩስ አቁም ስምምነት ወደ ዘላቂ ሰላም እንዲሸጋገር ያለ ረፍት ሲታገል መቆየቱንም ገልጾ አደገኛ ውጤት ያለው የመንግስት ወታደራዊ ዝግጅት በስምምነቱ መሰረት ወደ ውይይት ሊገባ ይገባል ሲል ተናግሯል። ዓለም አቀፉ ማህበረሰብ ስምምነቱ እንዲከበር ለቀረበው ጥሪ እስካሁን ጆሮ ዳባ ልበስ ማለቱን የጠቀሰው መግለጫው የተባበሩት መንግስታት፣ የአፍሪካ ህብረትና አሜሪካ ሰሞኑን ያወጡት ማሳሰቢያ ጥሩ ጅማሮ ቢሆንም ከማሳሰቢያው ባለፈም ጦርነቱን ለማስቆም ጭብጥ ያለው እንቅስቃሴ እንዲያደርጉም አሳስቧል። አንቶኒዮ ጉተሬስ ስለ ኢትዮ ኤርትራ ውጥረት በአዲስ አበባ ሊመክሩ መሆኑ ተገለጸ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በዚህ ሳምንት አዲስ አበባን እንደሚጎበኙ ተሰምቷል። ጉተሬስ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ የተነገረ ሲሆን ጎን ለጎንም ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ። በዚህ ጉብኝታቸው ከኢትዮጵያ መሪዎች ጋር እንደሚወያዩ የተመላከተ ሲሆን በዋናነትም ስለተባባሰው የኢትዮ ኤርትራ ውጥረት ይነጋገራሉ ተብሏል። እንደሚታወቀው የኢትዮጵያ መንግስት ኤርትራ በኢትዮጵያ ላይ ያደረገ ስላለው ህገወጥ ድርጊት በኢፌዴሪ የውጭ ጉዳይ ሚኒስቴር በኩል 2 ጊዜ ይፋዊ ደብዳቤ ለተመድ አስገብቷል። ሆኖም ድርጅቱ ለሁለቱ የኢትዮጵያ ደብዳቤዎች ምላሽ አልሰጠም። ፈረንሳይ ኢትዮጵያ የባህር ጠረፍ ተጋሪ ለመሆን ያላትን የላቀ ፍላጎት እንደምትደግፍ በኢትዮጵያ የፈረንሳይ አምባሳደርና በአፍሪካ ህብረት የፈረንሳይ ተወካይ አምባሳደር አሌክሲስ ላሜክ በድጋሚ አረጋግጠዋል። አምባሳደር አሌክሲስ የባህር ጠረፍ ያልነበራቸው የአውሮፓ ሀገራትን የባህር ጠረፍ ተጋሪ የሆኑበትን ተሞክሮ በማጋራት የኢትዮጵያ የባህር በር ባለቤትን የመሆን ጥያቄ በውይይትና በሰጥቶ መቀበል መርህ ሊረጋገጥ የሚችል ነው በማለት አብራርተዋል። ትምህርት ሚኒስቴር የዚህ ዓመት የ12ኛ ክፍል ሀገር አቀፍ ፈተና 100% በበይነ መረብ ይሰጣል ማለቱ ተገለጸ። በዚህ ዓመት የሚሰጠውን የ2018 የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ሚኒስቴሩ ገልጿል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ፈተና 100% በበይነ መረብ
ይሰጣል ሲሉ ተናግረዋል። ይህን ያሉት በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝተው ነው። ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበር አንስተው በዚህ ዓመት የሚሰጠውን ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ እንደሆነም ጠቁመዋል። ለዚህም የተለያዩ ግብአቶች ለክልሉ ድጋፍ እየተደረገ መሆኑን ጠቅሰው በፈተና ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ይሰራል ብለዋል። ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር ኔትወርክና አማራጭ የኃይል አቅርቦት እንዲኖር ልዩ ትኩረት ሰጥተው መዘጋጀት እንዳለባቸውም አሳስበዋል። ለተማሪዎችም በቂ ስልጠና መስጠት እንደሚገባም አስገንዝበዋል። ከዚሁ ጋር በተያያዘ የክልልና ከተማ መስተዳደሮች ይህንን አውቀው አስፈላጊውን ድጋፍ እንዲያደርጉም ጠይቀዋል። በትምህርት ሚኒስቴር የዲጂታል ትምህርትና አይሲቲ ስራ አስፈጻሚ ዶክተር ዘላለም አሰፋ ተማሪዎች የሚለማመዱባቸው ሞዴል ፈተናዎች በበቂ ሁኔታ እየተዘጋጁ መሆኑን ገልጸዋል። ተማሪዎች አስቀድመው እንዲለማመዱና ስልጠና እንዲያገኙም ማድረግ ይገባል ሲሉ ተናግረዋል። ኢጋድ ሱዳን በድርጅቱ ሙሉ ተሳትፎን ለመቀጠል ያሳለፈችውን ውሳኔ ተቀበለ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የሱዳን ሪፐብሊክ በድርጅቱ ሙሉ ተሳትፎን ለመቀጠል ያሳለፈችውን ውሳኔ በደስታ እንደሚቀበል አሳወቀ። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበያው እንዳሉት የሱዳን ወደ ኢጋድ የመመለስ ውሳኔ ለቀጠናዊው አንድነት፣ ትብብርና የጋራ እርምጃ አዲስ ቁርጠኝነትን ያሳያል ብለዋል። የኢጋድ መስራችና አባል የሆነችው ሱዳን ወደ ድርጅቱ መመለሷ የተቋሙ የጋራ ቀጠናዊ ተግዳሮቶችን የመፍታት ችሎታን እንደሚያሳድግም አመላክተዋል። በአሁኑ ወቅት የኢጋድ ሊቀመንበር የሆኑት የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌህ ላደረጉት ጥረት አመስግነው በውይይትና የጋራ መግባባትን በመፍጠር በኩል ትልቅ ሚና ተጫውተዋል ተብሏል። ድርጅቱ ሀገሪቱ አሁን ላይ ለገጠማት ተግዳሮቶች ሰላማዊ መፍትሄዎችን በመደገፍና ቀጠናዊ መረጋጋትን ልማትን ለማሳደግ በቅርበት ለመስራት ዝግጁ መሆኑን ተናግረዋል። ኢራን የባሊስቲክ ሚሳኤል ፕሮግራሟን በምንም አይነት ሁኔታ እንደማታቆም ተገለጸ። ኢራን የጀመረችውን የባሊስቲክ ሚሳኤል ፕሮግራም ለማቆም ፍላጎት እንደሌላት የብሔራዊ ደህንነት ጥናት ተቋም ባለሙያው አሳወቁ። ሀገሪቱ ከአሜሪካ ጋር ወታደራዊ ግጭት ውስጥ የመግባት ፍላጎት ባይኖራትም ግጭቱን ለማስቀረት ግን ምንም አይነት ድርድር ልታደርግ እንደምትችል አሁንም አጠያቂ መሆኑ ተገልጿል። እንደ ባለሙያው ማብራሪያ የቴሄራን አስተዳደር የሚሳኤል ፕሮግራሙን እንደ ሀገራዊ ደህንነት ዋስትና የሚመለከተው በመሆኑ ይህንን አቋሙን በድርድር አሳልፎ የመስጠት እድሉ እጅግ አነስተኛ መሆኑ ታውቋል። ኢራን በቀጠናው ያላትን ወታደራዊ የበላይነትን ለማስጠበቅ ሚሳኤሎቿን እንደ ዋነኛ መሳሪያ እንደምትጠቀምባቸውም ተመላክቷል። ኢራን ከአሜሪካ ጋር የሚደረግ ቀጥተኛ ጦርነት ከፍተኛ ጉዳት እንደሚያስከትልባት ብታውቅም ማዕቀቦቹን ለማንሳት በሚደረጉ ንግግሮች ላይ ግን የሚሳኤል ጉዳይ ለድርድር እንደማይቀርብ ተናግሯል። በአሁኑ ወቅት ዋነኛ የዲፕሎማሲ ጥያቄ ኢራን ጦርነትን ለማስቀረት ስትል በሌሎች የፖለቲካ ጉዳዮች ላይ ምን ያህል ተለዋዋጭ አቋም ልታሳይ ትችላለች የሚለው መሆኑም ተገልጿል። ኢራን አሁንም ቢሆን ወታደራዊ ትንኮሳዎችን በመከልከል ረገድ ያላትን አቋም እንደምታጠናክር ያሳወቀች ሲሆን የአሜሪካ የዲፕሎማሲ ግፊትም በቴሄራን ላይ የሚያወጣው ለውጥ በቅርበት እንደሚታይ ተገልጿል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።